ዳቦ ለምንድነው ተገልብጦ በዚህኛው የሚቆረሰው? ለምን በፊት ለፊቱ አይቆረስም? እርግጠኛ ነኝ አብዛኞቻችሁ አታውቁትም አይደል? የማታውቁትን ነው፣ የምታውቁትን አይደለም። የማታውቁት ግን ዛሬ ታውቁታላችሁ፣ እነግራችኋለሁ። ሁላችሁም በደንብ አድርጋችሁ ቪዲዮን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አደርሱልኝ። ላይክ አድርጉና ጀምሩት። ሁላችሁም ቤቱን ፎሎ አድርጉት። ይሄ ዳቦ በዚህ ተገልብጦ የሚቆረስበት ራሱን የቻለ ሃይማኖታዊ አንድምታ አለው። ምንድነው ካላችሁኝ፣ እግዚአብሔር አምላክ አብርሃምን ልጅህን ይስሐቅን ሰዋልኝ ብሎን ነበር። አብርሃምም ልጁን ይስሐቅን ሊሰዋ ወደ ሞሪያ ተራራ ይዞት ወጣና ይስሐቅም ማለት ነው ሊሰዋው። ይስሐቅ ሲመለከት እንጨቱ አለ፣ እሳቱ አለ፣ ሁሉም ነገር አለ። በግ ግን የለም የሚሰዋ በግ። እና ይስሐቅ አብርሃምን እንደዚህ ሲል ጠየቀው፣ አባቴ ሆይ እንጨቱ ተደርድሯል፣ እሳቱም ሁሉ ነገር አለ፣ ነገር ግን የመሥዋዕቱ በግ ወዴት አለ አለው። አይ ልጄ ትጠቀምበታለህ እንጂ አትጎዳበትም፣ እግዚአብሔር ልጅህን ሰዋልኝ ብሎኝ የመሥዋዕቱ በግ አንተ ነህ አለው። ያን ጊዜ ይስሐቅ እሺ አባቴ ታዛዥ ነኝ፣ ነገር ግን እኔ ወጣት ነኝና ስፈራገጥ እንዳላስዋጭር፣ እንደዚሁም ደግሞ ልጅ ነኝና ወደ ላይ አድርገህ ከሰዋኝ አይኔን አይተህ ሳስተህልኝ ትተወኝና ከእግዚአብሔር ጋር እንዳትጣላ አይኔን ወደ ታይ አድርገህ በማጅራቴ ሰዋኝ አለው። ይስሐቅ ማለት ነው አባቱን አብርሃምን። አብርሃምም እሺ ብሎ ይስሐቅን ወደ ታይ አድርጎ በማጅራቱ ሊሰዋው ሲል ያን ጊዜ ከላይ ቃል መጣ። ምን የሚል? አብርሃም አብርሃም ኢትዴከ ላዕለ ይስሐቅ ፈቁርከ፣ አብርሃም አብርሃም በልጅህ በይስሐቅ ላይ እጅህን አትጣል አለው። ዞር ሲል ነጭ በግ በዕፀ ሳቤቅ ታስሮ አገኘ ማለት ነው አብርሃም። ነገር ግን በሕሊናው አብርሃም ይስሐቅን ሰውቶታል። እና ይሄ ዳቦ ዛሬ ተደፍቶ የሚቆረሰው በዚህ በጀርባው የሚቆረሰው ማለት ነው የይስሐቅ ምሳሌ ነው። ይስሐቅ ወደ ታይ አድርጎ ሰዋኝ እንዳለው ሁሉ የዚያ ምሳሌ ነው ወዳጄ። አየህ ሃይማኖትህ ዕንቁ ናት። ኦርቶዶክስ ሁሉ ነገሯ መጽሐፍ ቅዱስ ነው አባቴ። እስኪ ማኅተብህን ማበለው፣ እስኪ ማኅተብሽን ማበዩ። አያኮራሽም? ሁላችሁም ደስ ያላችሁን ቃል ኮመንት ላይ ጻፉልኝ። ቪዲዮውን ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ፣ ይጠቅማችኋል። ወዳችኋለሁ። ክብር በሉልኝ።